Grade 8 mathematics. Our today's topic is about linear equations and inequalities. Under this topic, we will do one exercise. Let us go. So the question says, the sum of the ages of a man, his wife, and their son is 100 years. The man is 6 years older than his wife, and the wife is 20 years older than their son. Find the ages of the son ነው የሚለው። ጥያቄው ባጭሩ ምንድን ነው? አባት እናትና ልጅ አሉ። የሶስቱ እድሜ ተደምሮ 100 ዓመት ይሆናል። ነገር ግን አባትየው ሚስትየዋን በ6 ዓመት ይበልጣታል። ሚስትየዋ ደግሞ ልጁን በ20 ዓመት ትበልጠዋለች። ስለዚህ የልጁ እድሜ ስንት ነው ነው ጥያቄው። እንደዚህ አይነት ወርድ ፕሮብለሞች ሲያጋጥሟችሁ የመጀመሪያ ማድረግ ያለባችሁ ምንድን ነው? ያንን ወርድ ፕሮብለም በደንብ አንደርስታንድ ማድረግ ነው። በደንብ አንደርስታንድ ካደረጋችሁት በኋላ ያንን አንደርስታንድ ያደረጋችሁትን ነገር በራሳችሁ ለመጻፍ ትሞክራላችሁ። አሳጥራችሁ በራሳችሁ ለመጻፍ ትሞክራላችሁ። እንደዛ ካደረጋችሁት በኋላ ያን የጻፋችሁትን ነገር በሌተር አሳይን ታደርጋላችሁ። ላይክ ኤክስ ሊሆን ይችላል፣ ዋይ ሊሆን ይችላል፣ ኤ ቢ እያላችሁ አሳይን ታደርጉታላችሁ። ኔክስት ያንን አሳይን ያደረጋችሁትን ነገር ካልኩሌት ወደ ማድረግ ትሄዳላችሁ ማለት ነው። ወደ መልሱ እንግባ። ወደ መልሱ ስንገባ መጀመሪያ ያው ጥያቄውን በደንብ አንብበነዋል፣ አንደርስታንድም አድርገነዋል። አሁን አሳይን ወደ ማድረጉ ነው የምንሄደው ማለት ነው። ኤጅ ኦፍ ማን which equal to m እንበለው ሪሜምበር ለማድረግ እንዲያመቸን። ኤጅ ኦፍ ዋይፍ w እንበለው። ዜን ዘ ሰርድ ዋን ኤጅ ኦፍ ሰን አለ፣ እሱን ደግሞ ኤስ እንበለው። ከላይ ምን ይላል? ዘ ሰም ኦፍ ዘ ኤጅስ ኦፍ ዘ ማን ሂዝ ዋይፍ ኤንድ ዜር ሰን ኢዝ 100 years ብሎናል። ኤም ፕላስ w ፕላስ ኤስ which equal to 100. ዜን ዘ ማን ኢዝ 6 years older than his wife ይላል። ይሄ ማለት ምን ማለት ነው? ኤም ዘ ኤጅ ኦፍ ዘ ማን which equal to 6 years above than his wife ማለት 6 ፕላስ w ማለት ነው። ታይምስ ቢል መልቲፕላይ እናደርገው ነበር በት ይሄ የሚለው ኦልደር ዛን ነው። ኦልደር ዛን ማለት ደግሞ አድ ነው የምናደርገው፣ አዲሽን ነው የምንጠቀመው እዚህ ጋር። ዜን ዘ ዋይፍ ኢዝ ኦልሶ 20 years older than their son ይላል። w which equal to 20 plus s ልጇን በ20 ትበልጠዋለች፣ በ20 ዓመት እናትየዋ። ስለዚህ ያ ማለት ነው ኤጅ ኦፍ ዋይፍ which equal to 20 plus s። እነዚህ መሰረት አድርገን ነው ካልኩሌሽን የምንሰራው። እዚህ ጋር የተሰጡናሉ፣ እነሱን ሪፕሌስ እናደርጋቸው ማለት ነው። እዚህ ጋር ኤምን በዚህ ሪፕሌስ እናደርገዋለን፣ ደብሊውን ደግሞ በዚህ ሪፕሌስ እናደርገዋለን ማለት ነው። ኤም ማን ነው? 6 ፕላስ ደብሊው ነው። ከዚህ ነው የወሰድነው፣ ከላይኛው ኢኩዌሽን የወሰድነው 6 ፕላስ ደብሊው በቅንፍ እናደርገዋለን። ፕላስ ሳይኑ መረሳት የለበትም። ፕላስ ደብሊው ደግሞ ማን ነው? 20 ፕላስ ኤስ፣ ይሄን በቅንፍ እናደርገዋለን። ፕላስ ኤስ which equal to 100። አሁንም ደብሊው አለን። ደብሊውን አሁንም በዚህ ሪፕሌስ ማድረግ አለብን። 20 ፕላስ ኤስ አንድ ቫሪያብል ብቻ ማምጣት አለብን እዚህ ጋር ካልኩሌት ማድረግ እንዳይመችን፣ ምክንያቱም የሰምን ነው የምንፈልገው። እሱን ካልኩሌት ለማድረግ አንድ ቫሪያብል ብቻ ማድረግ አለብን። ስለዚህ አሁንም ሪፕሌስ እናደርገዋለን ይሄንን ማለት ነው። 6 ፕላስ ብራኬት አለን፣ 6 ፕላስ አናዘር ብራኬት ደብሊው አሁንም ሪፕሌስ ይደረጋል። 20 ፕላስ ኤስ ብራኬት ይዘጋል፣ የትልቁ ብራኬት አለ፣ ፕላስ 20 ፕላስ ኤስ which equal to 100። ይህን እንደምራቸዋለን። ፕላስ ፕላስ ስላለ መልቲፕላይ አይሆንም። ስለዚህ 6 ፕላስ 20 ፕላስ ኤስ ፕላስ 20 ፕላስ ኤስ ፕላስ ኤስ which equal to 100። ቫሪያብሎቹን ወደ አንድ ጎን፣ ቁጥሮቹን ወደ አንድ ጎን እናደርገዋለን ማለት ነው። እዚህ ጋር እንደምራቸው መጀመሪያ ቁጥሮቹን ስንት ይመጣል? 20 ፕላስ 20 40 ፕላስ 6 46 ፕላስ ኤስ ስንት ናቸው? 1 2 3 ኤስ which equal to 100። ዜን ይሄንን ወደዚህ እንወስደዋለን፣ ቁጥሩን ወደ አንድ ጎን እንወስደዋለን፣ ቫሪያብሉን ወደ አንድ ጎን ማለት ነው። 3s which equal to 100። ቁጥሩ ወደዛ ሲሄድ ምን ይሆናል? ሳይኑን ይቀይራል፣ ማይነስ ይሆናል። ማይነስ 46 3s which equal to ይሄ ስንት ይሆናል? 54 ለ3 እናካፍለዋለን። ይሄ በዚህ ይጠፋል። ኤስ ስንት ይሆናል? 18 ማለት ነው። 18 ይሆናል። the age of their son is 18 years old። የልጁ እድሜ 18 ዓመት ነው ማለት ነው።